ፈጣሪ እንደው የሰው እጅ አታሳየኝ እላለሁና ይሄ ነገር ደረሰብኝ መሰለኝ። አንዴ ቢያንስ ተረጋግተን እናውራ። አሁን እቺ 5 ወር ናት፣ 5-6 ወር እኮ ነው ተስፋ ያጣሁት እንጂ እኮ ካሜራውን አቋርጦ ለምን ይቆማል እንዴ? እዚህ ድረስ በዚህ ማታ እኮ የጠራው ሰው በማርያም አረሽም በማርያም ባልነገርኩ እያልኩ አይደለም ይሁን እኔ ያሰብኩበትን ነገር ልንገርህ። ሰላም ውድ ዩቲዩባችን ቤተሰቦች፣ እንግዲህ ዛሬም በሌላ በአዲስ ቪዲዮ መተንላችኋል ማለት ነው። እንግዲህ ያው ትንሽ የሆነ ችግር ውስጥ ነው አሁን ላይ ያለበት ሁኔታ፣ በጣም አስከፊ ሁኔታ ላይ ነው ያለው። ያው በኮሪደር ልማት ምክንያት ቤት ፈርሶበት በጣም ተቸግሯል ማለት ነው። አሁን ላይ ወደ ገጠር ካልሄድኩኝ ብሎ በጣም እያስቸገረን ነው። ሰብሰብ ብለንም እዚሁ ከኛ ጋር ኑር ምናምን ብለን ብናናገረውም ሊሰማን አልቻለም። እንግዲህ አሁን ካሜራውን ራሱ ያበራውላችሁ እሱ አያውቅም። ያው አሁን ከመጣም በኋላ ራሱ እንደሚናደድብኝ አውቃለሁ። ግን ያው ያለኝ አማራጭ እናንተ ፊት ጠርቼ እሱን ለመምከርና እሱን ለማናገር ነው ማለት ነው። እንግዲህ እስቲ ውድ ቤተሰቦቻችን እሱ ከመጣ በኋላ ካሜራ አበራላችኋለሁ። በዚሁ ላይ ደግሞ የእናንተ እገዛ ያስፈልገናል ማለት ነው። የእናንተ አስተያየት፣ የእናንተ ኮሜንት በጣም ለኛ ጠቃሚ ነው። እሱ ከመጣ በኋላ ካሜራ አበራላችኋለሁ። አብራችሁኝ ነው እንግዲህ ውድ ቤተሰቦቻችን ዮና መጥቷል ማለት ነው። ዮናይ እንዴት ነሽ? አማን ነው? ሁሉ ሰላም? ያው እስቲ ዛሬ ከውድ ቤተሰቦቻችን ጋር ሆነን አንዳንድ በቃ በእናንተ ጥረት ለዚህ ወቅቻለሁና ኧረ አሪፍ ነው ያርግልሽ መድኃኒዓለም እና ምንድን ነው ያው በዚህ ማታ በጣም አስቸኩይ የጠራሁት ያው ልትሰናበተን አንድ ሳምንት እንደቀረ ያው ለኦዲየንሶቻችን ተናግሬ ነበር። ያው ካሜራ በሮትም ለዛ ነው አሁን አይ ማለት ያው እሰናበታለሁ ማለት እኮ ማሂን ላገኛት፣ ማሂን ካገኘኋት በኋላ ነው። እስከዛ ድረስ ያው የምናውቀው ነገር ነው። ግን አሁን በትንሹም ቢሆን እኮ ለኔ ነግረኛል ማለት አሁን ማሂ ጠፍታለች እዛ ጋር። አሁን ደግሞ ያው በኮሪደር ልማት ምክንያት ቤት ፈርሶባል እና ያው ከአንድ ሳምንት በኋላ ይሄዳሉ ወደ ቤተሰቦች እያልኩ ነው። አይ እሱን አሁን እኔ መናገር አልፈለኩም። ግን ቤት ማለት ቤት የኔ ቤት ሳይሆን ያው በፊት ላይ የምታውቀው ነው። አንድ ላይ ነበር የምንኖረው ሁላችንም ተከራይተንና ያው ከተለያየን በኋላ ደግሞ ለየብቻ ነው የምንኖረው። እኔም እንደምታውቀው ነው የቤተሰብ ነው፣ የኔ ቤት አይደለም። የቤተሰብ ቤት ነበር፣ ዝምድና ነገር ነበር፣ እዛ ነበር የምንኖረው። ከዛ እንደምታውቀው የኮሪደር ልማታችን ሀገራችን እያበበች እንግዲህ እኛ ወደ ገጠር እየገባን ነው። ቀላል ነገር ነው። አዎ ቀላል ነው እኮ በእርግጥ ግን ደግሞ አሁን እናንተ መለየቱ ነው ትንሽ የሚከብደው። እኔም እኮ የሆነ ነገር ያው አስቤ ነበር እንደነገርኩ። ያው ይሄ ነገር በሁሉም ላይ እየደረሰ ነው እና አንተ ደግሞ አሁን ሲመስለኝ የማሂ መጥፋትም ነው የሆነ በጣም እንዲያባብስብ ያደረገው እና ያው አሁን ከአንድ ሳምንት በኋላ ሄዳለሁ ብለኝ ስናናገረ ራሱ ያው ልሰማን አልቻልክም። አሁን ለዛ ነው ያው ውድ ቤተሰቦቻችን ካሜራ ብርቼ አሁን እዩ እንድትረጂኝ የሚፈልገው ነገር አንድ ይሄ ነገር ካሜራ ላይ መውጣት ስለሌለበት እንጂ ቢኖርበትማ ጥንት ነበር የሚወጣው። ገና ይፈርሳል የተባለበት ጊዜ አሁን አይደለም። ግን ይፈርሳል ነገ እየተባለ አሁን ቤት እቃ ምናምን ልክ ያለው ወደ ክፍለ ሀገር እና ያው እኔ ልብሴና በጣም ቀላል ነገር እኮ ነው። ግን ያው አንተ ደግሞ አልሰማል ገብቶኛል እኮ እናንተም እንከራይል እሱ አይደለም እኮ ዋናው ነገር። ያው ተደላድሎ መኖር የሚባለውን ነገር ገና ነን፣ ሁላችንም ገና ነን እና ያው በፊትም እኮ አንድ ላይ እንኖር አልነበረ? ያው እሱም በፊት ተደጋግፈን ነው ያው የቤት ኪራይ የምንከፍለው አንድ ላይ ነበረ እንደምታውቀው፣ ሁላችንም ሰብሰብ ብለን ነው። እና አሁን አንተ ደግሞ እዛ ጋር ሌላ ጉዳይ ስላለብህ ነው እንጂ እንደዚህ ከአንዳንድ እጅ ትሰጣለህ ብዬ አላስብም። ስላሰብክልኝ በጣም አመሰግናለሁ። አሁን እዚህ ጋር አንተ እንድትልኝ የምፈልገው ስላሰብክልኝ በጣም አመሰግናለሁ። ሁለት ደግሞ ምንም ማድረግ አንችልም ነው። ምንም ማድረግ አንችልም ማለት እኔ ልመልሰው አልችልም። ታውቀዋለህ አሁን ያለበትን፣ በተለይ ቤቱ ሲፈርስ የሁሉም ቤት ነው የሚፈርሰው። ነዋሪ ለሆኑት የሆነ ነገር ይሰጣቸዋል። አሁን ለእኔ ደግሞ ሊሰጠኝ አይችልም። እንደዚህ ማለትም አንችልም። ካሳ ተከፍሏቸው ነገር ምናምን ደግሞ ይሁን አይሁን አላውቅም። እኔ መከራከር አልችልም እና
አሁን ለስራችን ምናምን እንትን ያው ከቤተሰብ ጋር ማውርቼ እኔ አቀዴ እዛ እጄ እንትን ማለት ነው። ማንም ደግሞ እንዲረዳኝ አልፈልግም። አይ በነገራችን ላይ ይሄ እርዳታ እኮ አይደለም፣ ያው ያለንን ቀረቤታ አንተ በጣም በቃ ስለ እንደ ባዳም አታይን ከሆነ እንዲሁ ምን ያው ሐሳቢ ምን አለ መሰለ ከሌሎቹ ጋርም አውርቼበታለሁ ላንተ ሳልነገር። አይ አንዴ አስጨርሰኝና ለምትቀርበኝ አይደል እኮ አንዴ እኔን አስጨርሰኝና ከሌሎቹ ጋርም ያው ውድ ቤተሰቦቻችን አውርቼበታለሁ እና እንደነገርኩ ያው እርዳታ ነው ብለን እንድታስብ ምናምን ሳይሆን ያው እኛ እኮ ሳይኖረን ካንተ እንቀበላለን፣ አንተም ሳይኖር ከኛ እኮ ትቀበላለህ። ኖርማል ቤተ ሳይፈርስ እሱን አሁን የሆነ ነገር እያጋጨን ትንሽዬም ቤት ቢሆን ወይም ደግሞ ከኛ ጋርም ደግሞ እንድትኖር እናደርጋለን። እኔ አሁን ማርያም በእንደዚህ አይነት ነገር አሁን ተነስ እዚህ ጋር መቅረቤ ራሱ በጣም ሼም እያዘኝ ነውና አታሳፍሪ ማለት ማፈር አልፈልግም። የማንንም እኔ ምን ጸልያለሁ መሰለኝ ፈጣሪ እንደው የሰው እጅ አታሳየኝ እላለሁና ይሄ ነገር ደረሰብኝ መሰለኝ። ይሄ አንተ በቃ እንደዛ ካየን እኮ እኛ ባዳነን ማለት ነው። እንዴት መሰለኝ ያው እንደ ቅርብ የምታየን ከሆነ አሁን በጣም እየተከራከርን ነው። እንደምትናደድ እኮ አውቃለሁ። እኛ እኮ ያው ተቸግረን እናውቃለን። ሚዲያ ላይ ግዴታ የሚወጣ ነገር አይደለም እኔ በእርግጥ ግዴታ ሚዲያ ላይ የሚወጣ ነገር አይደለም። አሁን ከአዲስ አበባ እዛ ባለፈው ወስጃቸዋለሁ እኮ እንዴት እንደሚያምር ያው ቪዲዮን አይተዋል መቼ ውሹሽ ሄደናል አብረን ውሹሽ ነው የምሄደው ተመልሼ እና ያው ሻይ አለ እዛ ነው የምኖረውና አሁን ከዚህ ብሄድ ከእናንተ ጋር ራራቃለሁ ትንሽ ከዩቲዩቡ ጠፋለሁ ማለት ነው እንጂ የሆነ ጊዜ ላይ ሲመቻችልኝ ያሰብኩት አሁን ደግሞ ድጋሚ ከዩቲዩብ ራሱ ጠፍተህ እኮ ኦዲየንሶቻችን ማስጨነቅ ነው የሚሆነውና እንደነገርኩ አሁን ካሜራ ያበራሁት ያው እኔ ለካሜራ አዲስ ነኝ እንደምታውቀው ያው ድፍረቱን አግኝቼ ግን እስቲ ይሄን ነገር ለምን ለኦዲየንሶቻችን ባሳውቅ ቢያንስ እስቲ የነሱን ኮሜንት ሰምተን ደግሞ የሆነ ነገር እናደርጋለን ማለት አሁን ኮሜንት ላይ አለውልህ እንደሚሉ በጣም እርግጠኛ ነኝ ማለት አለውልህ አሁን እዚህ ጋር ይቅርታ አድርጉልኝ አሁን እሱም እንትን እያለ የሆነ አውቃለሁ እኔን ላለማጣት ምናምን እየተጨነቃችሁ ነው ሁላችሁም። ነገር ግን እኔን አታጡኝ የሚሆነ ጊዜ እንደዋወላለን በሆነ ከ5 ወር ምናምን በኋላ ደግሞ እየመጣው እየሄድኩ ምናምን በ5 ወር አንዴ ድጋሚያውና 5 ወር ማለት እኮ አስበው አሁን ከዩቲዩብ 4 ወር ጠፍተህ ነበረ ድጋሚያውና 5 ወር ያው እንደነገርኩ አንቺ ያኔ ቀነጥ የሆነ ቤት እኮ አይደለም የምትከራየው እንደሆነው አይ አልፈልግም ነው እስከመች የሆነች ሰፈር እስከመች ገብቶኛል እኮ የሆነ ስራ እየሰራ ነው ተፍ እያልክ እንደሆነ እናውቃለን ሁላችንም እናየው ሁሉም ነገር ደግሞ ስቴብል አይሆንም እና አሁን እንድታዳምጠኝ የምፈልገው በነገራችን ላይ ያው ከኔ ጋር መኖር ትችላለህ አንድ ኦፕሽን ነው ግን እናቱ ቤት ነው የሚኖረው ከእናቱ ጋር ለራሱ ክፍል ተሰጥቶት ከሱ ጋር እኔ እንድኖር አረጋው አሁን እዚህ ጋር አድምጠኝ አንተ አታውራ እኔ አድምጠኝ ዝም ብለህና ይሄ ነገር አይሆንም ማለት ያው እንዴት አድርጌ ልንገርህ እኔ እንደነገርኩ ነው ማን ነው እኔ እንደው አሁን እዚህ ጋር ሲወራ ራሱ ውስጤ በጣም እያፈረ ፊት ግን እያልኩ ምናምን አንተ አይ ቁም ነገር እንደባዳ ባታየን እሺ ቆይ ልንገርህ አንተ በነገራችን ላይ አንዴ እንድታዳምጠኝ የምፈልገው ነገር ቢኖር አይ አሁን እንደዚህ እንዲሰማ እኮ አይደለም ግን ምን አለ መሰለህ ይሁንና አሁን እኔ እንዳልኩ እኛ ቤት ኑር ማለት እኮ እችላለሁ ይኸው በቃ ማረኝ አረ ምን እንዴ አንዴ ቢያንስ ተረጋግተን እናውራ እንዴ ምን ሆነ ነው በቃ እሺ ወይ ካሜራውን አቋርጦ ለምን ይቆማል እንዴ አይደለም እዚህ ድረስ በዚህ ማታ እኮ የጠራው ዝም በል ኧረ ሰው በማርያም ኧረ ሼም ነው በማርያም እንዴ ዮና ኧረ እሺ አንዴ ሐሳቤን ስማኝና ከዛም በኋላ ያው እንዳልኩ ነው እንዴ ኧረ በማርያም እኔ ራሱ እያስደበርክኝ ነው ዮና እንደዚህ እኔ ካሜራውን አጥፋ ቢያንስ በሆነ ነገር መጨረስ እንችላለን አዲስ ሆኜ እኔ ራሱ ከነሱ ጋር እናወያየ ባልኩኝ እንደዛ እኮ አይደለም እዩ እንዴት መሰለህ እዚህ ጋር ጨዋታው እኮ እኔ እናንተ መጨረስ ነግሬያለሁ ባልነገርኩ እያልኩ አይደለም ዮና እኔ ያሰብኩበትን ነገር ልንገርህ እንዳልኩ ቆይ አንዴ ስማኝና በዚህ ማታ እዚህ ድረስ የጠራሁት የሆነ ነገር እንድንፈጥር ነው እንጂ ብትሄድ እኮ በቃ እንዳልኩ ድጋሚ ኦዲየንሶችን ማስጨነቅ ነው ሲቀጥል ደግሞ እኛ እያለን አንተ እንደ ባዳ ለምን እኛን ታይናለህ ማለት እንደነገርኩ አሁን ልታቀልኝ ያልፈለግከው ነገር እንዳልኩ ያው እኔም ውድ ቤተሰቦቻችን ከቤተሰቦች ጋር ነው የምኖረው ወጥቼ አይደለም አውቃለሁ
ግን ደግሞ ምን አለ መሰለ ከኔ ጋር መተኑር ብለ በጣም በቃ አሪፍ ነገር ነው። እኔም እችላለሁ ማድረግ ግን ደግሞ ነፃነት እንዲሰማ አንተ በቃ በፊት ተከራይተህ ስትኖር እንደነበርከው እንድትሆን ነው። አሁን የተወሰነች ነገር ያው ከሌሎቹ ጋርም ስለ ትንሽ ጊዜ ነው አቅም ማነስ ነው ስለ የሚያውቅ ያውቃል ሰርተህ ትለወጣለህ እና በቃ እኔም አሁን ተስፋ ለምን ትቆርጣለህ ታዲያ? አሁን አንተ እንደዚህ የምታስብ ከሆነ አሁን እቺ 5 ወር ናት 5 ዮናም ጥሎን ሄዷል። አያችሁት እንጂ እኮ በዚህ ማታ ያው በጣም እዚህ ቦታ ድረስ ማስቸኮይ ዮና አሁን እውነት ጉዳዩ በጣም አስቸኳይ ስለሆነ እና ውድ ቤተሰቦቻችን ቦታ ኦዲየንሶቻችን እንዲያውቁ ስለምፈልግ እና ያው ልጁን እንደምትመለከቱት እዚህ ጋር ቁጭ ብሎ ያው በዚሁ አጋጣሚ በጣም ችግር ውስጥ አለውል በሉት ላይክ ሼር ሰብስክራይብ እስቲ እሱን ለማቆየት የቻልነውን እናደርጋለን። ያው ለዛሬ የነበረን ነገር ይህንን ይመስላል። አመሰግናለሁ።